ሰላም ጤና ይስጥልን በመላው ዓለም የምትገኙ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ እንደምታዩኝ አለባበሴ ቢጃማ ነው። የእረፍት ቀን ነው። ቀኑ እሁድ ነው ማለት ነው። እና በእሁድ እንግዲህ ብዙ ጊዜ ጸጉሬን እና የራሴን የምቆጣጠርበት ቀን ነው ማለት ነው። እንግዲህ ዛሬ እንደምታዩኝ አለባበሴ ቢጃማ ነው። የእረፍት ቀን ነው። ቀኑ እሁድ ነው ማለት ነው። እና በእሁድ እንግዲህ ብዙ ጊዜ ጸጉሬን እና የራሴን የምቆጣጠርበት ቀን ነው ማለት ነው። እንግዲህ ቻሌንጅ ልጀምር እንግዲህ አስቤያለሁ ማለት ነው። እንግዲህ ያሉኝ ቅባቶች ነው ምናልባት ተጠቀማቸዋለሁ ብዬ ያሰብኳቸው ቅባቶች አሉኝ። ከቤቴ ነው ቤት ያፈራው ነው እንግዲህ እኔ ግድ መስኪቲ ወሜሎች የሚጠቀሙትን ቅባት ተጠቅማለሁ ብዬ ያው አቅሜ በላይ የሆነ ነገር ለማድረግ አልሞክረም። ግን ቤቴ ላይ የምጠቀመውን ቅባቶችና የአቮካዶ የሙዝ እንዲሁም የሩዝ ውሃ እነሱን በመጠቀም እንግዲህ በየሳምንቱ እየተጠቀምኩ ለ3 ወር የሚቆይ ቻሌንጅ ማለት ነው። ጸጉሬ እንድትታዘቡ ማለት ነው ምን ያክል ጸጉሬ ለውጥ ይኖራል የዛሬ 3 ወር የሚለውን እንግዲህ እንድታዩት ነው። እንደዚህ ነው ዛሬ አሁን ላይ ጸጉሬ ያለበት ሁኔታ ይሄ ነው ማለት ነው። ዛሬ ሁለት እንግዲህ የዛሬ 3 ወር ምን ያክል ለውጥ ያመጣል የሚለው እንግዲህ እናንተ ምስክር እንድትሆኑ ለውጥ አለው የለውም የሚለውን እንግዲህ ይሄ የምታዩት በኋላም እንደዚህ ነው። ይሄ ነው እንግዲህ ይሄ ጸጉር የዛሬ 3 ወር በመጠቀማቸው ትሪትመንቶች የት ይደርሳል የሚለው ነው እንግዲህ አብረን የምናየው ነው። እንግዲህ ጸጉር ይሄ ነው እንደምታዩት ይሄን ጸጉር ይሄን ለ3 ወር ቻሌንጅ ምጀምር ማለት ነውና እንግዲህ ቀለም አለው ደምተት ለቀለሙም የምጠቀማቸው ትሪትመንቶች ለቀለሙም ይጠቅሙኛል ብዬ አስባለሁ። ምክንያቱም ጸጉሬ ደረቅ እንደሆነ በተፈጥሮ ቀለም አለው እና ሞይስቸራይዝ የሚያደርጉ ትሪትመንቶችን እየተጠቀሙ እንግዲህ ዛሬ 3 ወር የት ይደርሳል የሚለውን ታባችሁ ታዘቡኛላችሁ ማለት ነው። ጸጉሬ ለውጥ አለው የለውም የሚለው እንግዲህ እንደምታዩት ነው። ምናልባት አለባበሴ ቢጃማ ነው እንደነገርኳችሁ ዛሬ እረፍት ቤት ላይ በመሆንበት ሰዓት እንደዚህ አለባበስ በጣም ነው ሞድ እንዲዘና የሚያደርግ አለባበስ ማለት ነው። የምጠቀማቸውን ቅባቶች ላሳያችሁ እንግዲህ አቮካዶና ሙዝ አሁን ገበያ ሊወጣ ነው ይዤ ልመጣ ነው ማለት ነው። እነሱን አመጣለሁ አቮካዶ ሙዝ የሩዝ ውሃ አዘጋጅቻለሁ። የሩዝ ውሃ እነሱን እንግዲህ ላሳያችሁ ምን ቅባቶችን እንደምጠቀም እንግዲህ የምጠቀማቸው ቅባቶች አርጋን ኦይል አለኝ። አርጋን ኦይል ነው እንግዲህ ይሄን ቅባት እጠቀማለሁ በቻሌንጅ ላይ ማለት ነው። ይሄ ነው ይሄን ቅባት አዘጋጅቻለሁ። ሌላኛው እኔ ብዙዎቹም ታውቁት የወይራ ዘይት ይሄ ነው ያለ ማለት ነው። ኤክስትራ ቨርጂን ኦሊቭ ኦይል ይሄ ነው እንደ ሁለተኛው ቅባት ማለት ነው። ሶስተኛው ብዙዎቻችሁ የምታውቁት የኮኮናት ኦይል ነው። 100% ፒውር ኤንድ ናቹራል 100% ፒውር ኤንድ ናቹራል ሚል የኮኮናት ኦይል አለ ማለት ነው። እንግዲህ ከቅባቶች ከፈሳሽ ቅባት ተጠቅማለሁ ብዬ ያዘጋጀሁት እነዚህ ነው ማለት ነው። በነገራችን ላይ ሌላኛው የወይራ ዘይት አለኝ የጠርሙስ ኮምፕት ካያችሁት በጠርሙስ ይገዛው ኢትዮጵያ ውስጥ ብዙ ጊዜ የሚገኝ ቅባት በቀላሉ ነው ያም አለኝ። ግን ሞር በዚህ ቻሌንጅ ግን እነዚህን እጠቀማለሁ ብዬ ያዘጋጀኋቸው ቅባቶች እነዚህ ናቸው። ከቅባቶች እነዚህ ናቸው። ሌላው እንግዲህ በአጋጣሚ ሩዝ ውሃ ያዘጋጀሁት አለኝ። እንግዲህ ትላንትና ሩዙ ቀቅዬ አይታያችሁ መሰለኝ አለው አይታያችሁ ነው ማለት ለከለዘ የሩዝ ውሃው ነው ያጥልየው ውሃው ነው። ይሄ ውሃ አብሬ የሩዙን ውሃ ቀቅዬ ማጥልዬ የሩዙን ውሃ አብሬ ከአቮካዶና ከሙዙ ሁሉንም ቅባቶች እነዚህን ቅባቶች በመቀላቀል የምጠቀመው ማለት ነው። እንግዲህ ጸጉሬ የዛሬ 3 ወር የት ላይ ይደርሳል እንግዲህ እናንተም በደንብ እዩት። ጸጉሬ እንግዲህ የዛሬ 3 ወር ዛሬ ማን ነው በእኛ በኢትዮጵያ አቆጣጠር ሚያዝያ 10 ቀን ነው። ዛሬ ሚያዝያ 10 ቀን አይደል? አዎ ሚያዝያ 10 ቀን ነው። እንግዲህ ሚያዝያ ግንቦት ሰኔ ሐምሌ 10 ቀን ነው ማለት ነው። ዛሬ 3 ወር ሐምሌ 10
3 ወር ነው እንግዲህ ሐምሌ 10 እዩት እኔ በኋላ እናንተ ናችሁ ለኔ ምስክር የምትሆኑት ማለት ነው። ለኔ ላይታወቀኝ ይችል ይሆናል የፀጉሬ ለውጥ እንግዲህ በኋላም ይሄ ነው የኋላ ፀጉር ትንሽ የኋላ ፀጉር አጠር ያለ ነው በነገራችን ላይ እንደፊት አይደለም። እንግዲህ ይሄ ነው የኋላ ፀጉር ይሄ ነው። በኋላ እንግዲህ ይሄ መሀል ፀጉር እንደምታዩት ረዘም ያለ ነው እኩል አይደለም ፀጉሬ እና እንግዲህ ጠቅላላ እንደዚህ ስታዩት በኋላ እንዳሳያችሁ ማለት ነው። እንግዲህ ይሄ ፀጉር ነው ማለት ነው። የዛሬ 3 ወር የት ይደርሳል አብረን ነው የምናየው። በነገራችን ላይ ሬት እኔ ላገኝ አልቻልኩም። አትክልቱ ገና የሚሸጠው ትንሽ አለ። እሱ ደግሞ ለአሁን ሊሆንልኝ አልቻለም። ያው እሱ ለወደፊት ግን አትክልቱን ገዝቼ ግን የቤቴ ላይ አትክልቱን አሳድጌ እየተንከባከብኩ ለወደፊት መጠቀም እሱን አስቤያለሁ። ግን አሁን ላይ ላገኝ አልቻልኩም። ባገኝና ብጨምርበት ደስ ይለኝ ነበር። እሱ አልተሳካም። እንግዲህ ባሉኝ ነው ማለት ነው። ባገኘው እጅግ ደስ ይለኝ ነበር ግን አልቻልኩም። ምናልባት በቅርብ በዋዳር አካባቢ አለ የምትሉ ልጆች ካላችሁ የት እንደማገኝ ብትጠቁሙ ደስ ይለኛል። ግን እንደነገርኳችሁ የሚሸጠው ግን ገና ምንድነው የሚባለው ወይኛ አትክልቱ የሚሸጥ የለም አበባ ምናምን እንደዚህ የሚሸጡበት ቦታዎች ከዛ ጋር ገና በትንሽ መልኩ አለ ያላደገ ማለት ነው። እሱ ደግሞ ለአሁን ሊሆን ይችላል። በጣም ነው ማዝን ባገኝ ደስ ይለኝ ነበር። ወደዋለሁ ነገራችን ለሱሪት ግን አልተቻለም። ያው እንግዲህ ይሄን ይዤ ነው ማለት ነው ያሳየኋችሁ እነዚህ 3ቱን ቅባቶች ይዤ ነው ማለት ነውና የሩዝሆን እንግዲህ እነዚህ ውጭ ጨምራለሁ ብዬ ያሰብኩት ካለ እንግዲህ እሱን አሳውቃችኋለሁ። ግን ለዛሬ ቤቴ ላይ ያገኘኋቸው ቅባቶች እነዚህ ናቸው እና ሙዝና አቮካዶ ማለት ይሄን ይመስላል። እንግዲህ የዛሬ 3 ወር ፀጉሬ ምን እንደሚመስል ምን ያክል ለውጥ እንዳለው እንግዲህ እንደ እግዚአብሔር ፈቃድ በሰላም ከደረስና እንግዲህ እኛ ማሰብ ነው እንራል ብለን እናስባለን። እንግዲህ ሁሉን አዋቂ እግዚአብሔር ነው። በርግጥ ያው እንደምታውቁት ብዙዎቻችሁ እንደምትሰሙት ሰላም የለም በአገራችን በተለያዩ በአራቱም የኢትዮጵያ አቅጣጫዎች ሰላም ጠፍቷል። ወንድሙን ከወገኑ ጋር የተገዳደለ እጅግ አሰቃቂ በሆነ ግድያ በቃ የሰውን አካላት በመቆራረጥ እጅን እግርን አይን እያወጡ ነፍሰ ጡር ጽንስ በጣም ዘግናኝ ጊዜ ላይ ያለና እግዚአብሔር አምላክ ይሄ ቀን አልፎ እንደ ታሪክ ተጽፎ የምናየው ቀን ይሆናል ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ እንግዲህ እኛ ቀጠሮ ይዘናል። ዛሬ 3 ወር እንደርሳለን ብለን እንኖራለን ቀጠሮ ይዘናል። በጤንነት ኖረን ያልፈን ተርፈን ደግሞ እንግዲህ ፀጉራችንን ልንከባከባት ነው ቀጠሮ ያዘናል። እግዚአብሔር ነው የሚያውቀው እኛ ማሰብ ነው እግዚአብሔር ነው የሚያሳካው ሁሉንም። ግን እንጸልይ ሁላችንም በተለይ ሙስሊምና ክርስቲያኖች ጾም ላይ ኦርቶዶክስ እና ሙስሊም ጾም ላይ ነው ያለነው እና በተቻለ መጠን እንጸልይ በየእምነታችን ፕሮቴስታንት ሌሎችን የእምነት ተከታዮች ካላችሁ በእናንተ ሁሉ እንጸልይ። በቃ ሰላም ነው ምንም በላይ ሰው ልጅ ሰላም ሲኖር ነው መኖር የምንችለውና እግዚአብሔር አምላክ ሰላም ይስጠን። በቃ ሰላም ምንም ነገር የለም ታውቁታላችሁ። ምን ተነፍስባት ሰዓት እንኳን ሰላም ሲኖር አይደል በልባችን እንኳን ምን ተነፍሰው ሰላም ከሌለ እኮ መተንፈስ እንቸገራለን። እና እግዚአብሔር አምላክ ሰላሙን ይስጠን። ፍቅር አንድነት እንደ ታሪክ የተመዝግቦ የምናልፍበት ቀን ይሁን እና ሁላችንም እንጸልይ። እንግዲህ እኛ የነገ ሰው ይበለን ቀጠሮ ይዘናል። እንግዲህ በቀጠሯችን እኛ በሰላም ተሰልመን ተስፋ እናደርገው ሁሉን አዋቂ እግዚአብሔር ነው። እንግዲህ እግዚአብሔር ዛሬ 3 ወር ሐምሌ 10 ቀን ቀኑ ሐምሌ 10 ቀን ቀኑ እሑድ ቀን ላይ ሆነ ይችላል። እንግዲህ ያው ስንደርስ እናወራለን። 3 ወር መቼ ሞላኛ ምን የትኛው ቀን ላይ ነው 3 ወር የሚሞላ የሚለውን አብረን ስለምንከታተል በተቻለ መጠን እንግዲህ በየሳምንቱ የምጠቀማቸው ነገሮች ተጠቀም። እንግዲህ ቻሌንጅ 1 ቻሌንጅ 2 3 4 እያልኩኝ በቃ ልክ 3ኛ ወር ላይ ሲደርስ እንግዲህ መጨረሻው ላይ ጌም ኦቨር ሲሆን አብረን እንገናኛለንና ፀጉሬን አብረን እንገመግመዋለን ማለት ነው። ግምገማ ነው የሚባለው። ዛሬ 3 ወር ምን ላይ ነበር አሁንስ ምን ደረጃ ላይ ደረሰ የሚለውን አብረን የምናየው የሚሆነው እንግዲህ አሁን ይሄ የዛሬ ሳምንት በርግጥ ለቀቅ ያለው አቮካዶ ተቀብቼ
የታጠብኩት እና ልክ ዛሬ ሳምንት ነው ማለት የታጠብኩት ታጥቦ ነው እንግዲህ አቮካዶና ሙዝ እኔ ጀመርቼ ስጠቀም ቻሌንጇን ቪዲዮን እለቃለሁ ማለት ነው የተጠቀማቸውንም ነገሮች እያሳየሁ ግን አሁን ላይ ያው ቻሌንጇን እንደመጀመርና መጠቀማቸዋለሁ በያስባቸው ነው ይላችሁ መጥቷል ማለት ነው እንግዲህ መስኪቲው ነው የምከታተለው እንደነገርኳችሁ መስኪቲው ቻሌንጁን እንጀምር ሌሎች ዩቲዩበሮችም ግፊቱን አመጡኝ መስኪን ፈቃደኛ ነች እንጀምራለን በሚል ሳቤን የሚያወብር ዲጀም ተስማምቻለሁ ማለት ነው እንግዲህ አብረን ምንጀምሩ እቶች ካላችሁ አብረን እንጀምርና ነው በአካባቢዎች ምናገኛቸው ነገሮች ሙዝና አቮካዶ የትም ቦታ ይገኛሉ ሌላው ያለን የሚስማማን ቀባሽ ነው እንጨምረው ማለት ነው ሩዝ ነው ቤትም ቦታ ይገኛል ስለዚህ አብረን እንጀምር ውጤቱን ነው እንግዲህ ምን እንጠቀማለን ምን እንጠቀም የሚለው መስኪቲው ላይ ያታችሁ ይዩት ምን እንደለቀቀች በሶስት ወር ውስጥ ምን እንጠቀማቸው ነው የማንጠቀማቸው ብላ ቪዲዮ ለቃለች ሰሞኑ ማለት ነው እንግዲህ እሱንን መስኪን ተከታተሏት እንግዲህ እኔ ሳሎን አድርገማም ሶስት ወር ላይ ወበሳው ተኩስ ምናምን የሚባል ነገር ጸጉር ያላስነካም እና ታጠበን በኋላ ጸጉራችን እንዴት ነው እስከ ሳምንት የሚቆይ የሚለው ያው እንነጋገራለን አብራችሁ ጀምሩ መስኪን ተከታተሉ እኔ መስኪን ተከታተል ስለሆነ እና ቻናሌ እንግዲህ ገብታችሁ ሰብስክራይብ ታድርጉ ደስ ይለኛል ቤተሰብ እንሆን አብረን ተላልተን አብረን ብናድግ ደስ ይለኛል ያው ሰብስክራይበሬ እንደምታዩት ነው እና ሰብስክራይብ አድርጉኝ ቪዲዮ ስትወዱ ደግሞ ላይክ ሌሎች እንዲደርስ ሼር ሌላ ወደፊት የሚለቃቸው ቪዲዮዎች ደግሞ ደርሳችሁ የዱዋል ምልክቷን ትጫናላችሁ ማለት ነው እንግዲህ ዛሬው ይሄን ይመስላል እንግዲህ በውጤት እንገናኝ ነው የሚባለው በውጤት እንገናኛለን ብዬ ተስፋ አድርጋለሁ እስከዛው ሰላም ሆኑ ቻሌንጇን ይቀጥላል አብረን እንገናኛለን እስከዛው ቻው